አሜን። ክብር ለእግዚአብሔር ይሁን። እንኳን ደህና መጣችሁ። አሁንም ሌት እየሆናችሁ የመጣችሁ ወገኖች የጌታችን የኢየሱስ ክርስቶስ ሰላም ይድረሳችሁ። ሰላሜን ሰጣችኋለሁ፣ ሰላሜን እተውላችኋለሁ እንዳለ ኢየሱስ ይሄ ሰላም ለሁላችሁ ይድረሳችሁ። ሰላም ለእናንተ ይሁን። ለተጨነቀች ለታወከች ነፍስ፣ ቁጣ፣ ንዴት፣ ብስጭት፣ ምሬት ለሞላባት ነፍስ ሁሉ በጌታ በኢየሱስ ስም ሰላም ለእናንተ ይሁን። ይሄ ሰላም ይድረሳችሁ። ጌታችን ኢየሱስ ከሞት በተነሳ ጊዜ በር ዘግተው ደቀ መዛሙርት እነዛ በጣም የሚያውቁት የሚወዱት ጭንቅ ጥብብ ብለው ግራ ገብቷቸው ማለት ነው የሚያደርጉትን ነገር አጥተው በር መስኮት ዘግተው ቁጭ ባሉበት ሰዓት ጌታችን ኢየሱስ ድንገት በመሃላቸው ገብቶ አልወቀሳቸውም፣ አልገሰጻቸውም። እንዴት ትፈራላችሁ ነው አይደለም ያላቸው። ሰላም ለእናንተ ይሁን። ሃሌሉያ። እኔም ወገኖቼ በእግዚአብሔር መንፈስ ሆኜ በያላችሁበት ቦታ በኢየሱስ ክርስቶስ ስም ሰላም ለእናንተ ይሁን። የእግዚአብሔር ሰላም ሁለንተናችሁን ይቆጣጠረው። ሃሌሉያ። ኢየሱስ ክርስቶስ ጌታ ነው። የእግዚአብሔርን ቃል አሁን አብረን እንካፈላለን። ጌታ ደግሞ ያስተምረናል በመንፈሱ። ዛሬ እግዚአብሔር በልቤ ያስቀመጠው ቃል አብሬ ከናንተ ጋራ ልማር ያዘጋጀሁት ምንድነው የሚለው ራእይ ምዕራፍ 5 ላይ ያለ ቃል ነው እንደ ርዕስ አድርጌ የወሰድኩት። ሃሌሉያ። ኢየሱስ የኔ ጌታ ሃሌሉያ። ክብር ለጌታ ይሁን። ወገኖቼ በጌታ ደስ ይበላችሁ፣ በጌታ ደስ ይበላችሁ። ሃሌሉያ። ከቁጥር 9 ጀምሮ ራእይ ምዕራፍ 5 ከቁጥር 9 ጀምሮ እንዲህ የሚል ቃል አለ። እርሱን ላነብላችሁ ነው። መጽሐፉን ትወስድ ዘንድ ማህተሞቹንም ትፈታ ዘንድ ይገባሃል ላሉትና ይላል ለምን ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገንም ሁሉ ከሕዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት የሆኑ ዘንድ አደረካቸው፣ በምድርም ላይ ይነግሳሉ ይላል። ሃሌሉያ። ስለዚህ የሁላችሁ ወገኖቼ ዛሬ የምንነጋገረው ወደ ማንነታችን እንድንመለስ ነው። ኢየሱስ ክርስቶስ ጌታ ነው። ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ ከሕዝብ ሁሉ በምንህ በደምህ ከዛስ ዋጀሃቸው፣ ከዛስ ምን አደረካቸው? ለአባትህ መንግስትና ካህናት እንዲሆኑ አደረካቸው፣ ለዘላለምን በምድር ላይ ይነግሳሉ ይላል። ወገኖቼ ዛሬ በጌታ ፍቅር በጥሞና እንድትሰሙኝ በጣም አጠር አድርጌ ነው የማቀርበው፣ ብዙ ሰዓት አልወስደው። የእግዚአብሔር ቃል ስለ ማንነታችን ይረን ከነገድ ከዘር ከቋንቋ ከሕዝብ ሁሉ ጌታችን ኢየሱስ ክርስቶስ በደሙ ዋጀን ይላል። ዛሬ በጌታ በኢየሱስ ክርስቶስ ደም የተዋጃችሁ ቅዱሳን ሁሉ ይህንን እንድናስተውል ከዘር ከነገድ ከቋንቋ ከሕዝብ ሁሉ ጌታችን ኢየሱስ በዛ በቀራንዮ መስቀል ላይ ከፍ 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 እያለ እዛን ደረቅ እንጨት ላይ ሲንጠለጠልና ሲሰቀል የሁላችሁ ለሆነ ዘር ለሆነ ጎሳ ለሆነ ነገድ ለተወሰኑ ሰዎች አይደለም፣ ለሕዝብ ሁሉ ከነገድ ከቋንቋ ከዘር ሰዎችን ሁሉ በዛ በቀራንዮ መስቀል ላይ በተንጠፈጠፈው ደሙ ዋጅቶ ለአባቱ መንግስት ካህናት እንድንሆን አደረገን ይላል። ጌታ የተባረከ ይሁን። አያችሁ እዚህ ራእይ ላይ ያለውን ክፍል በኋላ ላይ እነግራችኋለሁ። በላይ በሰማይ ከነገድ ከቋንቋ ከዘር ከወገን ሕዝብ ሁሉ ነጭ ልብስ ለብሶ በፊቱ ይሄንን የዋጀውን ጌታ ያመልካል ይላል። ዛሬ ወገኖች ወደ ተጠራንበት እውነት ወደ ተዋጀንበት እውነት እንድንመለስ እኔና እናንተ ለዚች ዓለም ጭልምልም ላለባት በዳበሳ በመላ ሁሉ ሰው የልቡን የወደደውን በሚያደርግበት በዚህ ሰዓትና ጊዜ እኔና እናንተ ግን ለዚች ዓለም ብርሃን እንድንሆን እኔ ዛሬ በዚህ ቃል እናገራችኋለሁ። አሁን በመጀመሪያ የምነሳበት ቃል ያለው አንደኛ ጴጥሮስ መልእክት ምዕራፍ 2 ላይ ያለ ቃል ነው ዛሬ እንደመነሻ አድርጌ ከዛ በኋላ ራእይ ላይ ያለውን ቃል ደግሞ አገናኝና እግዚአብሔር የሚናገረንን መልእክት ከዚህ ውስጥ እንወስዳለን ማለት ነው። ስለዚህ ሁላችንም አሁን በጌታችን በኢየሱስ ክርስቶስ ስም ይሄንን ክፍል እናነባለን። እንደዚህ ይላል አንደኛ ጴጥሮስ ምዕራፍ 2 እንግዲህ ክፋትን ሁሉ ተንኮልንም ሁሉ ግብዝነትንም ቅንዓትንም ሐሜትንም ሁሉ አስወግዳችሁ
ጌታ ቸር መሆኑን ቀምሳችሁ እንደሆን ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ተመኙ። በሰውም ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነው ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕት ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። በመጽሐፍ እነሆ የተመረጠና የከበረን የማዕዘን ራስ ድንጋይ በጽዮን አኖራለሁ በእርሱ የሚያምን አያፍርም ተብሎ ተጽፏልና። እንግዲህ ክብሩ ለእናንተ ለምታምኑ ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ የማዕዘን ራስ የእንቅፋትም ድንጋይ የማሰናከያም አለት ሆነ። የማያምኑ ስለሆኑ በቃሉ ይሰናከሉበታል፣ ለዚህ ደግሞ የተመደቡ ናቸው። እናንተ ግን ሃሌሉያ፣ እናንተ ግን እኔና እናንተ ግን ይሄንን በጽዮን የተቀመጠ የማዕዘን ራስ ድንጋይ ያመንበት ግን ወደ ህይወታችን ያስገባ ነው ግን እሺ ያልነው ይሄ ጌታ ግን እኛ ግን እናንተ ግን ይላል ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ የንጉስ ካህናት ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ። እናንተ ቀድሞ ወገን አልነበራችሁም። እናንተ ምህረት ያገኛችሁ አልነበራችሁም። አሁን ግን ምህረት አግኝታችኋል። እናንተ ቀድሞ ወገን አልነበራችሁም። አሁን ግን ወገን ሆናችኋል። እናንተ ግን ምህረት ያገኛችሁ አልነበራችሁም። አሁን ግን ምህረት አግኝታችኋል። ወዳጆች ሆይ ነፍስን ከሚዋጋ ስጋዊ ምኞት ትርቁ ዘንድ እንግዶችና መጻተኞች እንደመሆናችሁ ለምናችኋለሁ። ስለሚመለከቱት ስለመልካሙ ስራችሁ ክፉ እንደምታደርጉ በዚያ እናንተን በሚያሙበት ነገር በሚጎበኝበት ቀን እግዚአብሔርን ያከብሩ ዘንድ በአሕዛብ መካከል ኑሯችሁ መልካም ይሁን። ሃሌሉያ፣ ክብር ለእግዚአብሔር ይሁን። ተመልከቱ ወገኖቼ፣ ቅዱሳን የእግዚአብሔር ልጆች በክርስቶስ ኢየሱስ ደም የተዋጀን የእግዚአብሔር ልጆች የሆንን ሁላችን ተመልከቱ። እናንተ ግን ሃሌሉያ፣ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት ሃሌሉያ እንድትነግሩ የተመረጠ ትውልድ የንጉስ ካህናት ቅዱስ ሕዝብ ለርስቱ የተለየ ወገን ናችሁ። አያችሁ፣ ጌታችን ኢየሱስ ክርስቶስ በደሙ ዋጅቶ ከኃጢአታችን አንጽቶ በደላችንን መተላለፋችንን ሁሉ ከኛ ላይ ካስወገደልን በኋላ ዝም ብሎ አይደለም የለቀቀን። እንዲሁ መራን እንዲሁ በቃ እየዘመርን የፈለግነውን እያደረግን እንድንኖር ሳይሆን የተሰጠን ስራ አለ ወገኖቼ። እኔና እናንተ የተመረጥን ሕዝብ ነን፣ የተመረጥን ሰዎች ነን። ዝም ብለን ሰው አይደለንም። ተመልከቱ ምንድነው የሚለው እዚህ ጋር? እናንተ ግን ከየት የመጣችሁት? ከጨለማ ወዴት? ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ ናችሁ። እኔና እናንተ የተመረጥ ነው። ዓለም ሳይፈጠር በክርስቶስ ኢየሱስ የተመረጥ ነው የእርሱን በጎነት እንድንናገር ነው። የትኛውን በጎነት? የተደረገልንን በጎነት፣ በክርስቶስ ኢየሱስ የተቀበልነውን በጎነት፣ ከጨለማ ወደሚደነቅ ብርሃን መምጣታችን ማንም በራሱ ኃይል በጥበቡ በእውቀቱ ወይም በሀብትና በብልጽግናው ሊያገኘው የማይችለውን በማመን ብቻ የሆነውን በስራ ያልሆነውን በጸጋ የሆነውን መዳን ያገኘንበትን የተመረጥንበትን የታሰብንበትን ይሄንን ታላቅ ጌታ የናዝሬቱን ኢየሱስን የሱን በጎነት እንድትነግሩ የተመረጠ ትውልድ ናችሁ። አያችሁ፣ እኔና እናንተ በዚህ ትውልድ ላይ ያለን ይሄ ጀነሬሽን የኛ ነው። ይሄ ትውልድ የኛ ዘመን ነው። ዳዊትም በራሱ ዘመን አይደል የሚለው የእግዚአብሔርን ሐሳብ አገልግሎ አለፈ ይላል። እኔና እናንተ በዚህ ትውልድ መካከል ነው ያለን። ይሄ ዘመን የኛ ዘመን ነው። እግዚአብሔር የሰጠን ዘመን ነው። በትውልዳችን መካከል ወገኖቼ ምን አድርገን ልናልፍ ነው? ምንስ እያደረግን ነው ያለ ነው? ምን እያሰባችሁ ነው? ደግሞ ምንስ ነው የሚገባን? እንደ ዳነ ሰው እንደ ቦርን አጌን ክርስቲያን ምንድነው የሚገባን? የእርሱን በጎነት ልትነግሩ የተመረጠ ትውልድ። ከዛስ የንጉስ ካህናት ቅዱስ ሕዝብ። እኛ ካህኖች ነን ታውቃላችሁ። አሁን ላይ የሆነ የተወሰነ ሰው ካህን መስዋዕታችንን እያመጣን ምንሰጠው እየወሰደ ደሙን እየረጨ ኃጢአታችንን ወደ በጉ እያስተላለፈ መስዋዕት የሚያቀርብልን ካህን የለንም። በክርስቶስ ኢየሱስ ዕብራውያን ላይ እንደሚለው
አንድ ጊዜ በራሱ ደም ይዞን ወደ ቅድስት ገባ እንደሚለው ሁላችን በጌታ ፊት ካህኖች ነን። አሁን ወገኖቼ በሚያምን በእግዚአብሔርና በማያምኑት ሰዎች መካከል ቆመን ኑ ታረቁ እያልን የምንማልድ ነው ይላል እዛ ቆሮንቶስ ላይ። የምንማልድ የሰዎችን ኃጢአት የሰዎችን በደል የምናሳስብ መንፈስ ቅዱስ በእኛ ውስጥ ሆኖ ተመለሱ ይላል። ኢየሱስ ያድናል ይላል። ተው እንዲህ አታድርጉ፣ እግዚአብሔር አይወደውም፣ ቅጣት አለው፣ የዘራችሁት እንደምታጭዱት እግዚአብሔርን ፍሩ እያለ መንፈስ ቅዱስ በእኛ ውስጥ ሆኖ በእግዚአብሔር ቃል ኃጢአተኞችን ይወቅሳል። እኛ ካህኖች ነን ወገኖቼ። ለመሆኑ የክህነት ስራ እየሰራን ነው ወይ ወይንስ ከጨለማ ጋር ተቀላቅለን እግዚአብሔር አንዴ ስሞ ካወጣን በኋላ ወደ ኋላ ወደ ጨለማ እየተመለስን ከጨለማው ጋር ኢሞሽናል እየሆንን ይሄ መልጃችንን ክህነታችንን ጥለናል ወይንስ የክህነትን ስራ እየሰራን ነው? ዛሬ ነው ይሄንን ላሳስባችሁ እወዳለሁ ወገኖቼ። እኔና እናንተ ይውላችሁ የተመረጠ ትውልድ ነን። ከዚህ ውጥንቅጡ ከወጣው ዓለም ከዚህ ትውልድ መካከል ዓለም ሳይፈጠር በክርስቶስ ኢየሱስ ፒክ አድርጎ የመረጠን የጠራን በቤቱ ደግሞ የንጉስ ካህናት ያደረገን የእግዚአብሔር የአምላካችንን ቤት በክህነት እንድናገለግል ወንጌልን እንድንሰብክ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ሰርቶት ፈጽሞት የሄደውን ስራ ለትውልድ ሁሉ እንድናዳርስ የክህነት ስራ የተሰጠን ሰዎች ነን። ለመሆኑ ይህንን ስራ እየሰራን ነው ወይ? ሁላችን ራሳችንን እንድናይ የተመረጠ ትውልድ ነን። ከጨለማ ወደሚደነቅ ብርሃኑ። ጨለማ ውስጥ ያለውን ነገር ስናይ ምንድነው የምንሆነው? እንጎተታለን ወይ? ይወስደናል ወይ ጨለማው? እንደፈለግን እናወራለን ወይ? በጨለማ ያሉ ሰዎች እንደፈለጉ ያወራሉ፣ እንደፈለጉ ይሳደባሉ፣ እንደፈለጉ ይኖራሉ። ምንም ችግር የለም። ለምን? በጨለማ ናቸው። የሚታያቸው ምንም ነገር የለም። ለሚያደርጉት ነገር ምንም ማስተዋል የላቸውም። እኛ ግን ወደዚህ ወደሚደነቅ ብርሃኑ ስለተጠራን የብርሃን ልጆች ናችሁ፣ የዓለም ብርሃን ናችሁ ስለተባልን ወገኖቼ ከጨለማ ስራ ጋር አትተባበሩ ይላል። ይልቁኑ ግለጡት እንጂ ተብሎ ተጽፏል። ክብር ለእግዚአብሔር ይሁን። እናንተ ደግሞ ቅዱስ ሕዝብ ናችሁ። ምን አይነት ለርስት የተለየ ቅዱስ ሕዝብ በኢየሱስ ክርስቶስ የጽድቅ ስራ የተቀደሰን በኢየሱስ ክርስቶስ ደም ቅድስናን ያገኘን ቅዱስ ሕዝብ ደግሞስ ለርስቱ የተለየ ወገን እኔና እናንተ እግዚአብሔርን ልንወርስ በሰማያት ታላቅ ክብር የሚጠብቀን እግዚአብሔር ባለበት በጉ ባለበት ኢየሱስ የታረደልን የሞተልን ጌታ በሚገኝበት በዛ አብረን ልንኖር የምንወርሰው ርስት አገር ያለን ሰዎች የተመረጥን ሰዎች ነን። ለመሆኑ እኔና እናንተ ወገኖቼ ለሚያልፈው ለዚህ ርስት በዚህ ምድር ላይ አገሬ፣ ወገኔ፣ ጎሳዬ፣ ዘመዴ እያልን ምን እያደረግን ነው? እውነት ነው አገራችንን በጣም እንወዳለን። የተገኘንበትን ጎሳ ምንናገረውን ቋንቋ በጣም እንወዳለን። ግን ወገኖቼ አንድ ነገር ልብ በሉ። ምንወደው አወዳደድ ሌላውን እስከምንጠላ ሌላውን እስከምናጠፋ ከሆነ እኔና እናንተ አልገባንም። ይሄ መዳን ከጨለማ ወደሚደነቀው ብርሃን መምጣታችን የሱን በጎነት ለነገር መጠራታችን የንጉስ ካህን መሆናችን ለርስቱ የተለየ ወገን መሆናችን ጥያቄ ውስጥ እንዳይገባ ወይንም ደግሞ ይሄን የተሰጠንን ልዩ ክብር በገዛ እጃችን ልዙ እንዳናረገው እኔና እናንተ ለርስቱ የተለየ ወገን ነን። አዎ በዚህ ምድር በስጋ ስንወለድ ከእናትና ከአባታችን ዘር አለን እንላለን። ሀገራችን አለን፣ ቋንቋ አለ፣ የተወለደ ጎሳ አለ፣ ቋንቋ አለ። ምንም ማለት አይደለም። ለኔና ለእናንተ እኮ ይሄ ታላቅ ብርሃን ለበራልን ሰዎች እኮ ይሄ ሁሉ ነገር እዚህ ምድር ቀሪ ደግሞም ለጊዜው እንደሆነ እኮ በጣም የበራልን ሰዎች ነን ወገኖቼ። እንዴት በጨለማ ካሉ ሰዎች ጋር አብረን ሚክስ አፕ እንሆናለን? ስታተሳችን ገብቶናል ወይ? የተቀበልነው ህይወት ገብቶናል ወይ? ሃሌሉያ። እኔ ዛሬ በዚህ ነው ቻሌንጅ ላረጋችሁ የምፈልገው። አንድ ነገር ልበላችሁ። ኢየሱስ ክርስቶስ እኔና እናንተን ከጨለማ ወደሚደነቅ ብርሃኑ የጠራ ለምን እንደሆነ ታውቃላችሁ? ሰባኪ እንድንሆን፣ ዘማሪ እንድንሆን፣ ሐዋርያ፣ ነብይ ምናምን የተባለ ስም እንዲሰጠን የሆነ ነገር ሴሌብሬት እንድንሆን የሆነ ስርዓት እንድንፈጽም አይደለም። ልብ በሉ። አንደኛ እኔና እናንተ የተመረጠ ትውልድ እንደሆነ ተግበስብሰን የተጠራን እንዳልሆነ ወቁ። የተመረጠ ትውልድ ዓለም ሳይፈጠር በክርስቶስ ኢየሱስ የተመረጠ ትውልድ በቀኙ ባለ በረከት የተባረከ ትውልድ እንደሆነ እንድታውቁ እንደገና ደግሞ የንጉስ ካህናቶች ነን፣ ቅዱስ ሕዝብ ከዛስ ለርስቱ የተለየ ወገን የእግዚአብሔር ወገን ምህረት ያገኘ ወገን ይቅር የተባለ ወገን
አያችሁ ማንነታችንን ወገኖቼ። እንዴት ታዲያ በዚህ ምድር ላይ በጨለማ ውስጥ ላለው በጨለማ ሆነው ሰዎች ለሚያደርጉት ትርምስምስ እንዴት ብለን ከዚህ ከፍታ ላይ ወርደን እንዴት መሬት ለመሬት እንዴት አፈር ላፈር እንሄዳለን? ይልቁን እኮ ከኔና ከናንተ የሚጠብቀው ባትሪ እያበራን አያችሁ። በጨለማ ታስታውሱ እንደሆነ መብራት የሌለበት ቦታ ሀገር ቤት ሲኬድ ባትሪ ይያዝና ልክ ጭልምልም ድቅድቅ ሲል ባትሪውን ቦግ ተደርጎ እግር ስር ያበራልናል ባትሪውን የያዘው ሰውዬ። ከዛ በሰላም እንሄዳለን። የሚታየው ቦታ ሲሄድ ባትሪውን ጠፋ ያደርገዋል። ድቅድቅ ጭልም ሲል ያበባትሪ አያችሁ፣ እንዳንሰነካከል እንዳንወድቅ። ለምን እንደሆነ ታውቃላችሁ? እኔና እናንተ የዓለም ብርሃን ነን። ዓለም ስትስት ወንድሞቻችን፣ እህቶቻችን፣ ወገኖቻችን ዘሬ ጎሳ የምንለው ሲስት ሲያጠፋ ገብቷቸዋል። እኛ ብርሃን ላይ ስለቆምን ጨለማ ውስጥ ያለው ክፋት ይታየናል፣ አደገኝነቱ ይታየናል። አያችሁ። ስለዚህ እኔና እናንተ ብርሃን ባትሪውን ነው ማብራት። ልክ እንደዛ ባትሪውን ይዞ እግር ስር እያበራ ሰው እንዳይሰናከል ጉድጓድ እንዳይገባ እንዳይሰበር በጨለማ እንደምናበራው የክርስቶስን ኢየሱስን ይሄን የማዳኑን ስራ ወንጌልን እንደ ባትሪ ለትውልድ ልናበራ ይገባናል እንጂ እኔና እናንተ መልሰን በጨለማው ላይ የት እንደሚሄድ ምን እንደሚያረግ የማያውቀው ከፊቱ ገደል ይሁን ውሃ ይሁን ወጥመድ ይሁን ሞት ይሁን ምንም የማያውቀው ትውልድ እየተግበሰበሰ እየተጋፋ ሲሄድ ወገኖቼ እኔና እናንተ ደግሞ በላዩ ላይ ቤንዚልና እሳት እየጫረን ብርሃን ላይ ቆመን ነው። ተመልከቱ። በእውነት ይሄ በጣም አደገኛ ነገር ነው፣ ማንነታችንን የማናውቅበት። ስለዚህ በዚህ ዘመን እንጠንቀቅ። በእግዚአብሔር ቤት ያለን አገልጋዮች ነን የምንል ተጠራን የምንል ቤተክርስቲያን የምንመራ ሰዎች ወገኖቼ እግዚአብሔር አምላካችን በልዩ ክህነት ቀብቶ ወደፊት ያወጣን ህዝቡን እንድንመራ እንድናገለግል ያረገን ሰዎች ባትሪያችን የት ነው ያለው? የተሰጠን መብራት የት ነው ያለው? መብራትን አብርተው ይላል ዛኮ ማቴዎስ ወንጌል። መብራትን አብርተው ከእንቅበታች ነው እንደሚያደርግ አይደለም፣ በመቅረዝ ላይ ቁጭ ያደርጉታል እንጂ ለምን? ለሁሉ እንዲበራና እንዲታይ ብርሃናችን ይብራ እንጂ ብርሃናችን ይታይ እንጂ ነው የሚለን መጽሐፍ ቅዱስ። ክብር ለእግዚአብሔር ይሁን ወገኖቼ። ታዲያ ልክ እዚህ ቁጥር 9 ላይ እናንተ ከጨለማ ወደሚደነቅ ብርሃን የተጠራችሁ ናችሁ። ስለዚህ ስለተጠራን ስለተመረጥን የንጉስ ካህን ቅዱስ ህዝብ የተለየ ወገን ምህረት ያገኘን ወገን ያልነበርን ወገን ሆንን። ምህረት ያገኘን አልነበርንም፣ ምህረት ያገኘን ሆንን። ስለዚህ ምን ማድረግ አለብን? እዚህ ጋር ጴጥሮስ ለነዚህ መጻተኛ ለሆኑ በመከራ ላሉ በችግር ላሉ በብዙ ውጥንቅጥ ውስጥ ላሉ ስደቱ ላስጨነቃቸው ፈተና ለበዛባቸው ለነዚህ ቅዱሳን ሲጽፍላቸው ምንድነው የሚላቸው? እናንተ ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት ልትነግሩ እኮ የተመረጠ ትውልድ ናችሁ። የንጉስ ካህን ናችሁ። ለርስቱ የተለየ ወገን ቅዱስ ህዝብ። ምህረት ያገኛችሁ አልነበራችሁም? ምህረት ያገኛችሁ። የተወደዳችሁ አልነበራችሁም? አሁን ተወዳችኋል። እናንተ ልዩ ናችሁ። ስለዚህ ያው እንዴት እንደምትኖሩ ልንገራችሁ ይላችኋል። እዚህ ጋር ቁጥር 1 ጋር ተመልሰን ስናይ እንግዲህ ክፋትን፣ ተንኮልን ሁሉ፣ ግብዝነትን፣ ቅንዓትን፣ ሐሜትን ሁሉ አስወግዱ። ይኸውላችሁ ወገኖች ይሄ የተጻፈው ለአህዛብ እንዳይመስላችሁ። ይሄ የተጻፈው ይኸውላችሁ ምዕራፍ 1 ቁጥር 1 ላይ ምንድነው የሚለው? የኢየሱስ ክርስቶስ ሐዋርያ ጴጥሮስ እግዚአብሔር አብ አስቀድሞ እንዳወቃቸው በመንፈስ ቅዱስ እንደሚቀደሱ ይታዘዙና በኢየሱስ ክርስቶስ ደም ይረጩ ዘንድ ለተመረጡ በጳንጦስ፣ በገላትያ፣ በቆጶዶቅያ፣ በእስያ፣ በቢታንያ ለተበተኑ ምጻተኞች ለክርስቲያኖች ነው። አያችሁ፣ ለአማኞች በክርስቶስ ኢየሱስ ደም ተዋጅተው ለዳኑ ለእግዚአብሔር ልጆች የተጻፈ መልእክት ነው። ጴጥሮስ ምንድነው የሚላቸው? የተመረጠ ትውልድ የንጉስ ካህን ልዩ ህዝብ ስለሆናችሁ ኑሯችሁ እንግዲህ እንዲህ ሊሆን ይገባል። ከክፋት ሁሉ፣ ከተንኮል፣ ግብዝነት፣ ቅንዓት፣ ሐሜት ሁሉ አስወግዱ። ለምን? ጌታ ቸር መሆኑን ቀምሳችኋላ። ስንት ቸርነት ተደርጎላችኋላ። ጌታ እኮ ቸር ስለሆነ ከዛ ጨለማ፣ ከእስራት፣ ከባርነት፣ ከዘላለም ሞት አውጥቷችኋላ። ይሄ ጌታ ቀምሳችኋል እኮ ቸርነቱን። በህይወታችሁ ዘመን እንኳን በጌታ ቤት ስትኖሩ ከጌታ ጋር ስትጓዙ ስንት ቸርነት እኮ አይቷችኋል። ስለዚህ ህይወታችሁን ፈትሹ፣ አትቀላቀሉ። አዎ መከራ አለባችሁ፣ አዎ ችግር አለባችሁ፣ ግን ተጠንቀቁ ይላችኋል። ግን ተጠንቀቁ። ምንድነው ማድረግ ያለባችሁ? ክፋትን፣ ተንኮልን፣ ግብዝነትን፣ ቅንዓትን፣ ሐሜትን ሁሉ ከህይወታችሁ አስወግዱ። ተመልከቱ፣ ይሄ ዛሬ እንኳን በዘመናችን በእግዚአብሔር ቤት አለ። ቅንዓት በደንብ አድርጎ፣ ሐሜት በጣም በሚገርም ሁኔታ
የምናየው ነው። በጣም የሚገርም ክፋትስ ተንኮልስ ግን እኮ እኛ ተመልከቱ በኢየሱስ ክርስቶስ አምነን የዳንን አዲስ ፍጥረት ናችሁ የተባለን የእግዚአብሔር ልጆች ናቸው። እነዚህን ነገር ከህይወታችሁ አስወግዱ። እናንተ እንድትሆኑ የተጠራችሁት እንዲህ አይደለም ይላችኋል። ይልቁኑ አንድ ነገር ነው ማድረግ ያለባችሁ ይላችኋል። ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉን ወተት ይልቁኑ ተመኙ። እኔ መድኃኒት ልንገራችሁ ከዚህ ከክፋት፣ ከተንኮል፣ ከግብዝነት፣ ከቅናትና ከያው ግብዝነት፣ ቅንዓት፣ ሐሜት፣ ተንኮል እያንዳንዱ በእኛ በዳንን በክርስቲያኖች መካከል በቤተ ክርስቲያን በእግዚአብሔር ዓለም እኮ እንዳለ እኮ ነው። በቃ በትልቅ የጭነት መኪና ጓዟን በሙሉ ጭና እግዚአብሔር ቤት ውስጥ ነው ያለችው። እኛ ምንም አቅም እኮ የለንም፣ ብቃት እኮ የለንም ተው ለማለት ልክ አይደለም ለማለት። ለምን በመካከላችን ብዙ ነገር ነው ያለው። አሁን እንኳን ሰሞኑን በአገራችን በተፈጠረው በዚህ በወንድማችን ሞት ምክንያት ስንቱ ክርስቲያን፣ ስንት አገልጋይ፣ ስንት ፓስተሮች፣ ስንት እግዚአብሔር ሰዎች ተፈትነዋል በዚህ ነገር። መናገር አለብን። አዎ መናገር አለብን። መምከር አለብን። የስ መገሰጽ አለብን። አዎ ግን እንደ እግዚአብሔር ቃል አንዳንዶች በጨለማ ያሉት ሰዎች ከሚያደርጉት ይልቅ የከፋ ነገር በእግዚአብሔር ቤት ውስጥ ሆነው ሲናገሩና ሲያደርጉ ይታያል። ይልቁኑ ለመዳን እንድታድጉ ተንኮል የሌለበትን የእግዚአብሔርን የቃሉን ወተት ተመኙ ይለናል። ወገኖቼ የሚናገር ማንም ሰው እንደ እግዚአብሔር ቃል እንዲናገር መጽሐፍ ቅዱስ ያስጠነቅቀናል። የምንናገረውን ሁሉ እንደ እግዚአብሔር ቃል እንናገር። አዲስ እንደው ዝም ብሎ አውት ኦፍ ዘብሉ የሚገለጥ ሌላ አዲስ መገለጥ የለም። በዚህ ዘመን በጣም ብዙ መገለጥ አለ እየተባለ ነው። ሰዎች ተገለጠልን እያሉ ብዙ ሜሳፕ እያደረጉ ነው። ግን የተገለጠ ይሄ የእግዚአብሔር ቃል አምነን እንድን ዘንድ የተገለጠልን ቃል አለ የሚናገር እንደ እግዚአብሔር ቃል። ስለዚህ ምንድነው የሚለው እዚህ ጋር? ለመዳን በእርሱ እንድታድጉ አሁን እንደተወለዱ ሕፃናት ተንኮል የሌለበትን የቃሉ ወተት ተመኙ። በሰው ወደ ተጣለ በእግዚአብሔር ዘንድ ግን ወደ ተመረጠና ክቡር ወደ ሆነ ወደ ሕያው ድንጋይ ወደ እርሱ እየቀረባችሁ እናንተ ደግሞ እንደ ሕያዋን ድንጋዮች ሆናችሁ በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ በኢየሱስ ክርስቶስ ተመልከቱ፣ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ መንፈሳዊ ቤት ለመሆን ተሰሩ። ተመልከቱ፣ እዚህ ጋር እኮ የሚገርም ነገር እኮ ነው የሚነግረን። በኢየሱስ ክርስቶስ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ እኔና እናንተ የተመረጠ ትውልድ የንጉሥ ካህን መንፈሳዊ የሆነ መስዋዕት ልናቀርብ የተጠራን በሚጠፋ ባለው ሕዝብና በእግዚአብሔር መካከል የምንቆም ኑ ታረቁ እያልን የክርስቶስ ኢየሱስን የመስቀሉን ስራ የተሰቀለውን ክርስቶስን የምንሰብክ ሰዎች ነን። በክርስቶስ ኢየሱስ ሆነን አያችሁ ለእግዚአብሔር ደስ የሚያሰኝ መንፈሳዊ መስዋዕትን ታቀርቡ ዘንድ ቅዱሳን ካህናት እንድትሆኑ። አሁን ምን አይነት ካህናት ነው? አያችሁ ቅዱሳን ካህናት የሚባሉ አሉ፣ ቅዱሳን ያልሆኑ ደግሞ ካህናት አሉ ማለት ነው። ቅዱሳን ካህናት እንድትሆኑ። ለመሆኑ ክህነታችን ለማን ነው? የጌታን የኢየሱስን ስም እየጠራን ቃሉን እየጠቀስን ልሳን እየተናገርን ትንቢት መገለጥ እያመጣን ክህነታችን ለማን ይሆን ዛሬ ወገኖቼ? ለማን ነው? የማንን መንግስት እያገለገልን ነው? እኛ ግን የተጠራንለት መንግስት አለ። ጌታችን ኢየሱስ ለማይጠፋው መንግስት ለማያልፈው ርስት በክርስቶስ ኢየሱስ ጠርቶናል። ወገኖቼ እናስብ። እንደ ክርስቲያን እንደ ዳነ ሰው ዋጋው ለተከፈለ ከጨለማ እንደወጣ ሰው ዛሬ ልናስብ ያስፈልገናል። አዎ ብዙ ቃል እንናገራለን፣ ብዙ ንግግር አለን፣ ብዙ መገለጥ አለን፣ ብዙ ዕውቀት አለን። በዚህ ዘመን ችግር የለውም ይሄ ሁሉ ነገር፣ ግን በጣም መኖር አቅቶናል። ፕራክቲካሊ ግን ስንታይ የምናደርገው ሌላ ነው፣ የምናወራው ነገር ሌላ ነው። በንግግራችን ለምክር እንኳን ምንም ጋፕ የለንም። ግን እዚህ ጋር ጴጥሮስ እነዚህን መጻተኞች የተበተኑ በብዙ መከራ በጭንቅ ያሉትን ሰዎች ይመክራቸዋል። ተንኮል የሌለበትን የቃሉን ወተት ይልቁኑ ተመኙ። ክብር ለእግዚአብሔር ይሁን። ሃሌሉያ። እነሆ የተመረጠ የከበረ የማዕዘን ራስ ድንጋይ በጽዮን አኖራለሁ፣ በእርሱ የሚያምን አያፍርም ተብሎ ተጽፏል። እንግዲህ ክብሩ ለእናንተ ለምታምኑ ነው። ለማያምኑ ግን አናጢዎች የጣሉት ድንጋይ እርሱ
የማዕዘን ራስ የእንቅፋት ድንጋይ የማሰናከያም አለት ሆነ። የማያምኑ ስለሆኑ በቃሉ ይሰናከሉበታልና ስለዚህ ለዚህ ደግሞ የተመደቡ ናቸው ይላል። እኔና እናንተ እኮ በዚህ በማዕዘን ራስ በሱ የሚያምን አያፍርም የተባለለትን ኢየሱስ ክርስቶስን አምነን ጨለማችን የበራልን የእግዚአብሔር ልጆች የሆንን የንጉሥ ካህናት ቅዱስ ሕዝብ ለርስቱ የተለየ ወገን የሆንን ሰዎች ተመልከቱ፣ በጨለማ ሆነው በክርስቶስ ኢየሱስ ይሄ የማዕዘን ራስ ድንጋይ አናጢዎች ናቁት ይላል። አዋቂ ነን የሚሉ የህንፃ ግንባታ ሞያ አለን የሚሉ አያችሁ፣ ወደ ወገኖቹ መጣ አይደለ? እነሱ አልተቀበሉትም። ለተቀበሉት በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች እንዲሆኑ ስልጣን ሰጣቸው ይላል። ሲመጣ ናቁት። እኛ አምላክ አለን፣ እኛ ሃይማኖት አለን፣ እኛ በቂ ነን፣ እኛ ሲወርድ ሲዋረድ የመጣ አለን፣ የጾምን ያስቀደስን ዋቴቨር ሁሉን እያረግን ነው we are fine ብለው ይሄንን የማዕዘን ራስ ይሄንን አለት ናቁት። ምን ይላል እዚህ ጋር ታውቃላችሁ? ቁጥር 8 ላይ የእንቅፋት ድንጋይ የማሰናከያም አለት ሆነ፣ የማያምኑ ስለሆኑ በቃሉ ይሰናከላሉና። አያችሁ፣ በቃሉ ተሰናክለው ስለማያምኑ ሌሎችንም እያሰናከሉ ጥፋት ከሚያደርጉ ሰዎች ጋር እኛ ይሄንን አለት አምነን የዳንን የበራልን ሰዎች እንዴት አብረን ወደ ኋላ ሄደን እንዴት ከጨለማ እናጣቅሳለን? እንዴት ወደ ኋላ ተመልሰን ፊታችንን አዘን እርፍን ይዞ ወደ ኋላ በሚያይ ነፍሴ በሱ ደስ አይላትም ተብሎ አይደል እንዴት ተጻፈው? ዛሬ ወገኖቼ ወደፊትና ወደፊት በእግዚአብሔር ብርሃን እንሄድ። ብዙዎችን እናስመልጥ፣ ብዙዎችን እናድን፣ ለአገራችን እንጩህ፣ ለአገራችን እንጸልይ። ይህንን የጽድቅ ወንጌል ጮክ ብለን እንናገር እንጂ ወገኖቼ እነዚህ ስለማያምኑ ክርስቶስ ኢየሱስ ባልነገሰበት ይሄንን አለት ይሄንን የማዕዘን ራስ አምነው ባለመዳናቸው ምክንያት በትምክህት በሃይማኖተኝነት በወጋቸው ወገኖቼ አጋንንትን በሚያመልክ ህዝብ መካከል መናፍስቶች ወገኖቼ ወጥተው በአደባባይ ሰውን ሲገድሉ ሲጨፈጭፉ ደም ሲጠጣ አጋንንት ሲፈነጭ በመድራችን ላይ እኔና እናንተ እኮ ካህኖች ነን። የኢየሱስ ክርስቶስን የመስቀሉን ቃል ይዘን በመካከል ልንገባ ልንቆም ለምን እኛ ድነናል? ሲስተነካከሉ ሲያሰናክሉ እኔና እናንተ አብረን ጨምረን መሰናክል መሆን አለብን ወይ? የለብንም። እኛ የተመረጠ ትውልድ ነን። እግዚአብሔር ከኔና ከናንተ ብዙ ይጠብቃል። ብርሃናችሁ ይብራ ተብሎ ነው የተጻፈው። ሃሌሉያ! ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ራእይ ምዕራፍ 5 የቀድሞ ያነበብኩላችሁ ቃል ላይ ሄጄ የሁላችሁ እኔና እናንተ ከጨለማ ወደሚደነቅ ብርሃን የተጠራን ህዝቦች ስለሆንን መጽሐፍ ቅዱስ ሲናገር እንዲህ ይላል። ራእይ ምዕራፍ 5 ላይ እንደዚህ ይላል ቁጥር 6 በዙፋኑና በአራቱ እንስሶች መካከልም በሽማግሌዎች መካከል እንደታረደ በግ ሆኖ ቆሞ አየሁ። 7 ቀንዶች 7 አይኖች ነበሩት። እነሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው። መጥቶም በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፉን ወሰደው። መጽሐፉንም በወሰደ ጊዜ አራቱ እንስሳት 24ቱም ሽማግሌዎች በበጉ ፊት ወደቁ። እያንዳንዳቸውም በገናንና የቅዱሳንን ጸሎት የሆነውን ዕጣን የሞላበትን የወርቅ ዕቃ ያዙ። መጽሐፉንም ትወስድ ዘንድ ማህተሙንም ትፈታ ዘንድ ይገባሃል፣ ታርደሃልና በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋ ሁሉ ከወገንም ሁሉ ከህዝብም ሁሉ ሰዎችን ዋጅተህ ለአምላካችን መንግስትና ካህናት ይሆኑ ዘንድ አድርገሃቸዋልና በምድር ላይም ይነግሳሉ እያሉ አዲስን ቅኔ ይዘምራሉ። አያችሁ፣ በሰማይ በመጨረሻው ሰዓት ይውላችሁ ላይ በሰማይ ቅዱሳን ስለ ቅዱሳኖች ሲያመሰግኑ ምን እንደሚታውቃላችሁ? እነዚህ አራቱ እንስሳት 24ቱ ሽማግሌዎች ክብራቸውን ጥለው በዙፋን ፊት እየወደቁለት መጽሐፉን ትወስድ ዘንድ ማህተሙን ትፈዛ ዘንድ ይገባል። ለምንድን ነው የሚገባ? ኢየሱስ ክርስቶስን እንዲልታል ታርደሃልና። ሃሌሉያ! ታርደሃልና በደምህም በደምም ለዘራችን አይደለም፣ ለቋንቋችን አይደለም፣ ለነገዳችን አይደለም፣ አገሬ ምናምን ለምንለው አይደለም። ለእግዚአብሔር በደምህም ለእግዚአብሔር ከነገድ ሁሉ ከቋንቋም ሁሉ ከወገንም ሁሉ ከህዝብም ሁሉ ሰዎችን ዋጅተ ለአምላካችን መንግስትና ካህናት እንዲሆኑ ተመልከቱ። ከጨለማ ወደሚደነቅ ብርሃን ለእግዚአብሔር ወገን
ለመንግስቱ እንድንሆን እኛ የተጠራንለት ልዩ መንግስት አለ ወገኖቼ። ይሄ መንግስት የጽድቅ መንግስት ነው፣ የእውነት መንግስት ነው፣ ምህረት የሞላበት መንግስት ነው፣ የእርቅ የሰላም መንግስት ነው። ካህናት ለዚህ መንግስት ካህናት እንዲሆኑ ሰዎችን ከየት ነው የጠራሃቸው? ከሆነ በጣም ፖፑላር ከሆነ ጎሳና ቋንቋ ይላል እንዴ? አይልም። ሀብታም ከሆኑ አገሮች፣ ከሰለጠኑ አገሮች አይልም። ከነገድ ሁሉ፣ ከቋንቋ ሁሉ፣ ከወገን ሁሉ፣ ከዛስ ከህዝብ ሁሉ ሰዎችን ዋጅተህ ለማ ለእግዚአብሔር እንዴት አድርገ በደምህ ለእግዚአብሔር ወገኖች እኔና እናንተ ለእግዚአብሔር የተዋጀን ሰዎች ነን። ጌታ ኢየሱስ ክርስቶስ በከበረ ደሙ ዋጅቶናል። የራሳችሁ አይደላችሁም ይላል እኮ እዛ አንደኛ ቆሮንቶስ ምዕራፍ 6 የራሳችሁ አይደላችሁም። ለምን? በዋጋ ተገዝታችኋል፣ ተዋጅተናል በኢየሱስ ክርስቶስ ደም ለመንግስቱ ካህናት እንድንሆን። ከየት የጠራን? ከነገድ፣ ከቋንቋ፣ ከወገን፣ ከህዝብ ሁሉ ኢየሱስ ክርስቶስ በደሙ ለእግዚአብሔር እንሆን ዘንድ ዋጅቶናል። ዛሬ በተለያየ ስፍራ ያላችሁ ወገኖቼ በቃ ይህንን መልእክት የምትሰሙ እኔ በጌታ ፍቅር ልለምናችሁ በእውነት ለተጠራንለት መንግስት ወደዚህ ወደ መጣንለት ወደ ብርሃን የዚህን የብርሃን ኑሮ እየኖርን በሰዎች ሁሉ ፊት ብርሃናችን ዛሬ እንዲበራ በጌታ ፍቅር በጨለማ እየሄደ ላለው እየጠፋ ላለው ህዝብ ብርሃናችን ይብራ። ታዲያ ማን ያብራው ይሄንን ብርሃን? እኛም ብለን አጥፍተን የሆነ ድብልቅልቅ ሲመጣ ተደበላልቀን ለዘራችን፣ ለጎሳችን፣ ለቋንቋችን በቃ ምናስጠፋ ደግሞ ስንፈልግ ደግሞ ጫር አድርገን ደግሞ ለኩሰን የሆነ እያበራን መንፈሳዊ ሁለት መልክ ሆኖ መኖር አይቻልም ወገኖች። ሁለት መልክ መሆናችን አዎ ዘራችንን እንወዳለን፣ ቋንቋችንን እንወዳለን፣ ሀገራችንን ኢትዮጵያን እንወዳለን። እውነት ነው። ይሄ ምንም ኃጢአት አይደለም፣ ደግሞም ልናደርግ የተገባ ነው። ግን ወገኖች እንጠንቀቅ። ሌላውን እስከ መጥላት፣ ሌላውን እስከ ማስወገድ ማየት እስከማንፈልግ ግን እየሆንን ከሆነ ክርስቲያኖች የእግዚአብሔር ልጆች የሆንን ጥላቻ ውስጣችን ካለ ወንድሙን የሚጠላ ነፍሰ ገዳይ ነው፣ በጨለማ አለ ነው የሚለው መጽሐፍ ቅዱስ። እንደገና ደግሞ ራእይ 7 ቁጥር 9 ላይ ደግሞ እንደዚህ የሚል ቃል አለ። ከዚህም በኋላ ራእይ ምዕራፍ 7 ቁጥር ከዚህም በኋላ ራእይ ምዕራፍ 7 ቁጥር 9 ከዚህ በኋላ አየው እነሆም አንድ እንኳን ሊቆጥራቸው የማይችል ከህዝብና ከነገድ ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ። ነጭ ልብስም ለብሰው የዘንባባ ዝንጣፊ በእጃቸው ይዘው በዙፋኑና በበጉ ፊት ቆሙ። በታላቅ ድምፅ እየጮሁ በዙፋኑ ላይ የተቀመጠው ለአምላካችን ለበጉ ማዳን ነው አሉ። መላእክቱም ሁሉ በዙፋኑና በሽማግሌዎቹ በአራቱ እንስሳ ዙሪያ ቆመው ነበር። በዙፋኑ ፊትም በግንባራቸው ተደፉ፣ ለእግዚአብሔርም ሰገዱ። አሜን። በረከት፣ ክብር፣ ጥበብ፣ ምስጋና፣ ውዳሴ፣ ኃይልም ብርታትም ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን አሉ ይላል። ተመልከቱ፣ ሄደን የምንገባባት አዲስ ሀገር አለችን። ኢየሱስ ክርስቶስ ስፍራን ሊያዘጋጅልን እንደሄደ ዮሐንስ ወንጌል ምዕራፍ 14 ላይ ይናገራል። ይመጣና ይወስደናል። በላይ በሰማይ ነጭ ልብስ ለብሰው በዙፋኑ ፊት ለተቀመጠው ከ24ቱ ሽማግሌዎች ከአራቱ እንስሶች ጋር መላእክት እልፍ አእላፋት መላእክት ሁሉ ሆነው ለዚህ ለበጉ የሚሰግዱለት እነማን ናቸው ይላል። ተመልከቱ ከሁላችሁ እዚህ ጋር ቁጥር 9 ላይ ምንድነው የሚለው? ሰዎች ምንድነው የሚለው? ከዚህ በኋላ አየሁ እነሆም አንድስ እንኳን ሊቆጥራቸው የማይችል ከህዝብ፣ ከነገድ፣ ከወገን፣ ከቋንቋ ሁሉ እጅግ ብዙ ህዝብ ነጭ ልብስ ለብሰው ይላል። ዛሬ ወገኖቼ እርስ በርስ ስንጠላላ፣ እርስ በርስ ስንገፋፋ፣ አንዱ አንዱን ሲገድል ለፖለቲካ ለጥቅም ለልዩ ልዩ ጥቅም አንዱ አንዱን ሲገፋ ወገኖቼ ተመልከቱ። በላይ ግን በሰማይ እኛ የዳንን ይሄ የእውነት ወንጌል የበራልን ይሄ የማዕዘን ራስ የሆነው የመዳን ምክንያት የሆነልን ኢየሱስን አምነን ህይወት ያገኘን የእግዚአብሔር ልጆች የተባለን እንዳንረሳ በላይ በሰማይ በአዲሲቷ አገራችን ጌታችን ኢየሱስ ክርስቶስ ሲመጣ ሲወስደን ወይ ደግሞ ቀድመን ከሄድንም በመለከት ድምጽ ስንነሳ ከጌታ ጋር አብረን ከብረን ለዘላለም ስንኖር ይውላችሁ እዛ ነገድ ቋንቋ ምናምን ብሎ መሰለፍ የለም። ከየት መጥቶ ሁሉም ነጭ ልብስ ለብሰዋል ይላል እዚህ ጋር ሁሉም ነጭ ልብስ ለብሰዋል። ግን እኮ ይውላችሁ ከቋንቋ ከነገድ
ከዘር ከህዝብ ሁሉ የመጡ ናቸው። እዛ ጋር በቋንቋ መሰለፍ የለም። እዛ ጋር በዘር በነገድ የለም። እዛ ጋር እኔ ገዢ ነበርኩ፣ እኔ እንዲህ ነበርኩ፣ እኔ ሀብታም ነበርኩ የሚባል ነገር የለም። ሁላችን በክርስቶስ አንድ ሆነን ይሄ የሚሞተው የማይሞተውን ይሄ የሚበሰብሰው የማይበሰብሰውን ለብሰን ለዘላለም በበጉ ፊት እየሰገድን ክብሩን እያየን የምንኖርለት ወገኖቼ ልዩ መንግስት ነው የተጠራ ነው። ክብር ለእግዚአብሔር ይሁን። ታዲያ አሁን በዚህ ምድር እያለን ይሄንን ህይወት መለማመድ አለብን። ይሄንን ህይወት መኖር አለብን። ማብራት የዛን የሰማያዊ ክብር ነጸብራቅ መኖር መጀመር አለብን። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ክብር ለእግዚአብሔር ይሁን። ኢየሱስ ያድናል። እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የሱን በጎነት እንድትነግሩ ሃሌሉያ የተመረጠ ትውልድ ክብር ለእግዚአብሔር ይሁን። እናንተ ግን ከጨለማ ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትነግሩ የተመረጠ ትውልድ ናችሁ። ተመርጠሃል ወንድሜ፣ ተመርጠሻል። በዚህ ትውልድ መካከል ምርጥ ነሽ። አንተ ምርጥ ነህ፣ ተመርጠሃል። ለምን? የእርሱን በጎነት እንድንናገር። እባካችሁን ወገኖቼ ወገናዊነት አያዘን። እባካችሁ ሰይጣን በቃ መጠቀሚያ አያድርገን። የእሱን በጎነት የተናገርን የሳተውን እንመልስ። እሳት ሲነድ ወገኖቼ ውሃ እንጨምር። መልካም ቃል ካፋችን ይውጣ። አቢጊያ የምትባለው ሴት እንዲያረገች ዳዊት ተናደደ። ናባል የሚባለው ባሏ ስለሰደበው የላከውን መልእክት አልቀበልም ስላለው ማን ነው? ዳዊት። የእሴይ ልጅስ ማን ነው? ለማንም እኔ ምግቤን አልሰጥም ስላለው ዳዊት በተሰደደ ዘመን ዳዊት ይህን ድምፅ ሲሰማ እንዲህ አለኝ ናባል ይህንን አለ። ሰዎችን አሰለፈ፣ ሰይፍ ይዘው ዛሬ አንድ ሰው አይተርፍም እዛ ቤት። በቃ ወንድን ሁሉ እንጨርሳለን፣ እናርዳለን። እንዴት እንዲህ ብሎ ይሰድበኛል ብሎ ዳዊት በቁጣ እሳት እየነደደበት ሲመጣ አንዱ ከቤቷ የነበረ አንዱ የቤታቸው ሚላላክ ብላቴና እንዲህ አላት፣ አንቺ ይኸውልሽ አቢጊያ አስተዋይ ሴት ነሽ አላት። አንቺ አስተዋይ ሴት ለአንቺ ልንገርሽ፣ እሱ አያስተውልም። ባልሽ ናባል ቢነገረውም አያስተውልም። አንቺ ግን ስለምታስተዊ አይተሽ አንድ ነገር አድርጊ። ዳዊት በቁጣ ሰራዊቱን ይዞ ሰይፍ ይዘው መጥተዋል፣ ማንንም አይተርፍም ብሏል። ለምን? ባልሽ ናባል እንዲህ ብሎ አሳዝኖታል፣ አስቆጥቶታል አላት። አያችሁ፣ ልክ እኮ ነው። ዳዊት እኮ ተናዶ ነው፣ ተቆጥቷል፣ ተሰድቧል፣ ተዋርዷል። ማን ነው ዳዊት? የእሴይ ልጅስ ማን ነው? ዘሩን ሁሉ አባቱ ጋር ሁሉ ሄዶ የሰደበው ልክ ነው። ዛሬ ወገኖቼ ቋንቋችን ተሰድቧል፣ ዘራችን ተሰድቧል፣ ወንድማችን ተገድሏል፣ አገራችን ተደፍሯል፣ ጎዛችን ልክ እኮ ነው። እውነት ነው። ያሳዝናል፣ ያስቆጣል። መሆን የለበትም። መከባበር መዋደድ ያለብን ልክ ነው። ግን አቢጊያ ተነሽና አንቺ ይኸውልሽ አስተዋይ ሴት ስለሆንሽ እንግዲህ እንደምታረጊ አድርጊ፣ እኔም መቤቴ ለአንቺ ልንገር ብዬ ነው ብሎ ከቤቷ ብላቴና አንዱ ሲነግራት ወዲያው አህዮችን አስጫነች፣ ባሮቿን፣ አሽከሮቿን፣ የሚበላ የሚጠጣ ሁሉን ነገር በአህያ ላይ አስጭና እየፈጠነች ሳትዘገይ ሳይቀድማት ዳዊት ከነቁጣው መንገድ ላይ ያገኘችው የኔ ጌታ እግሩ ላይ ወደቀችና በፍጹም አንተ እኮ የእግዚአብሔርን ጦርነት የምትዋጋ እግዚአብሔር የቀባ አንተ ትልቅ እግዚአብሔር ሰው ንጉስ እኮ ልትሆን የተቀባ ሰው ነህ። እንዴት በእጅህ ላይ እንዴት ደም ይገኛል? እንዳታደርግ። እሱ ይሄ ባሌ ናባል እንደ ስሙ ሰነፍ ነው ተዋለች። ዳዊትም ሰማት፣ በፊቱ ሞገስ አገኘች። ዋው አለ። እጄ ላይ ደም እንዳይገኝ፣ ሄጄ ደም እንዳላፈስ፣ ነፍስ እንዳላጠፋ፣ በንዴት በቁጣ በግልፍተኝነት እንዳላደርገው አንቺን በመንገዴ ላይ የላከ የሰራዊት አምላክ እግዚአብሔር ይባረክ። አንቺን የላከ አይምሮሽ ይባረክ። የምትገርሚ ሴት ነሽ አላት። ዛሬ ወገኖቼ በአቢጊያ ላይ የነበረ ያ የማስተዋል መንፈስ፣ ያ የተባረከ አይምሮ ለኛ ለእግዚአብሔር ልጆች ይሁንልን። በሞት መካከል የምንገባ፣ በሰይፍ መካከል የምንገባ አይሁንብህ። የኔ ወንድም አታድርግ፣ የኔ እህት አታድርጊ የምንል ቅን ነገርን የምንፈርድ እውነትን የምንናገር ይልቁኑ የኔ ጌታ አለችው አንተ አንድ ቀን ወደ ዙፋን ትመጣለህ፣ በእግዚአብሔር የተቀባነ ያን ጊዜ አስበኝ አለችው። ወገኖቼ እባካችሁን እንደዚህ በተባረከ አይምሮ መልካም ቃል እንደ እግዚአብሔር ቃል እየተናገረ ሰዎችን ወደ ልባቸው ምንመልስ፣ በቁጣ በንዴት ሰይፍ የመዘዙትን ወደ ሰገባው እንዲመልሱ የሚያደርግ ልዝብ ምላስ ዛሬ እንደ እግዚአብሔር ቃል የሆነ ልዝብ ቃል ይኑርልን። ወገኖቼ ከንግግራችን እንታወቅ በጌታ ፍቅር።
ልክ እንደ ጴጥሮስ ንግግር ይገልጣል አንተስ ከሱ ጋር ነበርክ ሲሉት እሱ ግን አላውቀውም ብሎ ካደ። ግን እኮ ንግግሩ ይገልጠው ነበር። ወገኖቼ እባካችሁ ንግግራችን ይግለጠን። አስተያየት ስንሰጥ ስንቆጣ እንኳን ቁጣችን እንደ እግዚአብሔር ቃል ይሁን። እባካችሁን ይግለጠን ንግግር እንታውቅ በንግግራችን። አሁን እኮ ማን ምን እንደሆነ እንኳን አይታወቅም። ምን እንደሆነን እንኳን እኮ እስከማንታወቅ የተቀላቀለ ንግግራችን ምናችን ሁሉ ነገራችን። ከዛ ደግሞ መጽሐፍ ቅዱስ ደግሞ ይዘን ማይክ ዝንጅ ደግሞ ሌላ መልክ ደግሞ የሆነ በቃ የምናጠልቀው የምናወጣው የሆነ ማስክ ያለን ነው የምንመስለው። ግን አቢጊያ ዋው ይሄ አይምሮሽ የተባረከ ይሁን። አንቺን በመንገድ የላከ እግዚአብሔር ዳዊትን መለሰችው ከሰይፍ መለሰችው ማይገባ ነገር ከማድረግ ከግልፍተኝነት መለሰችው። ዛሬ ወገኖቼ ትውልዳችንን በኔና በእናንተ ትውልድ ደም አይፍሰስ። በኔና በእናንተ ትውልዱ ጌታን ሳያውቅ ወደ ሲኦል አይጋዝ፣ ወደ ሲኦል አናፍጥን። ሰይጣን ዘመኑን እንዳወቀ አውቆ እየፈጠነ ነው ትውልድን ወደ ሲኦል በልዩ ልዩ 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 ሁኔታ ትውልድን ወደ ሲኦል እያስቸኮለ ነው። እኔና እናንተ አሯሯጭ አንሁን። እኔና እናንተ እንቁም እንጂ መንገላ ትውልድን ከሲኦል እንመልስ፣ ከጥፋት እንመልስ። የወንድሞቻችን ህይወት በከንቱ አይፍሰስ። ሃሌሉያ ክብር ሁሉ ለእግዚአብሔር ይሁን። እኔና እናንተ የተመረጠ ትውልድ ሃሌሉያ ቅዱስ ህዝብ የንጉስ ካህናት ነን። ክብር ለእግዚአብሔር ይሁን። ስለዚህ ወገኖቼ ዛሬ አንደበታችን ላይ ጠባቂን አኑር ብለን እንደ ዳዊት እንጸልይ። በጌታ በኢየሱስ ስም እኔ ለምናችኋለሁ። እንግዲህ ክፋትን፣ ተንኮልን፣ ግብዝነትን፣ ቅንዓትን፣ ሐሜትን ሁሉ አስወግደን ጌታ ቸር መሆኑን ቀምሰን እንደሆነ ለመዳን በእርሱ እንድናድግ አሁን እንደተወለዱ ህፃናት የቃሉን ወተት ወገኖች የእግዚአብሔርን ቃል በጮክታ እንናገር። ለሀገራችን የሚያስፈልጋት የእግዚአብሔር ቃል ነው። ለሀገራችን የሚያስፈልጋት አናምንም ብለው የናቁት አናጢዎች እንደናቁት የማዕዘን ድንጋይ ጥግ ላይ ተቀመጠ። ግን እኮ እሱ ማዕዘን ነው። አገርን የሚያቆም ቤትን የሚያቆም ትውልድን የሚያቆም አያችሁ። ቤት ማዕዘኑ በቤቱ አራት ማዕዘን ላይ ያለው ማዕዘን ከተመታና ከፈረሰ ቤቱ ኮላፕስ ነው የሚያደርገው። የማዕዘን ራስ አገርን የሚያቆም ትውልድን የሚያቆም ራስ የሆነውን ኢየሱስ ክርስቶስን እንስበክ ወገኖች። እኔና እናንተ ሐዋርያው ጳውሎስ በአንደኛ ቆሮንቶስ ላይ እንደተናገረው እኛ ግን የተሰቀለውን ኢየሱስን እንሰብካለን። እኛ ግን ዘር አንሰብክም። እኛ ግን ቋንቋን አንሰብክም። እኛ ግን ነገድ ጎሳን አንሰብክም። ትንንሽ ነገር አናረግም። በጣም ያንሳል ከሌብላችን ጋር። እኛ እኮ የተጠራ ለመንግስቱ ክህንነት የተመረጠ ትውልድ አያንስባችሁም የሆነች ትንንሽ ነገር መስበክ፣ አያንስባችሁም ለትንንሽ ነገር መዋጋት። እኛ ለዘላለማዊ መንግስት የተጠራን ሰዎች ነን። ሃሌሉያ ክብር ለእግዚአብሔር ይሁን። ዛሬ እግዚአብሔር ማስተዋልን ይስጠን። አንደበታችንን ስንከፍ በማስተዋል አንደበታችንን እንክፈት ወገኖቼ። ለምን እንደሆነ ታውቃላችሁ? እያንዳንዷ የምንዘራትን ዘር በትውልዳችን እናጭዳለን። ለልጆቻችን አጨዳ፣ ለትውልዳችን መከራን አናስቀር። እንደዚህ የምናረግ ሰዎች ጥሩ ቦታ ላይ ሴፍ ቦታ ላይ ልንሆን እንችላለን እኛ። ነገር ግን ለልጆቻችን ለትውልዳችን መርገማን እናስቀምጥ። ለትውልዳችን የክርስቶስ ኢየሱስን ወንጌል እንደ ቅርስ እንደ ዘር አድርገን እናውርሳቸው። ሃሌሉያ ክብር ለእግዚአብሔር። እንጸልያለን። እስኪ እንጸልይ። ለምድራችን እንጸልይ፣ ለራሳችን እንጸልይ፣ ለወገኖቻችን እንጸልይ። ኦ እግዚአብሔር የዘላለም አምላክ እናመሰግንሃለን። አምላካችን አንተ እኛን ቅዱስ ህዝብ ለመንግስትህ ደግሞ ካህናት አድርገህ የጠራህን የክህነትን ስራ እንድንሰራ በመካከል ገብተን እንድንቆም ጌታ ሆይ በሚጠፋው ህዝብና በእግዚአብሔር ምሕረት መካከል የክርስቶስ ኢየሱስን የመስቀሉን ቃል ይዘን እንድንቆም ጠርተህናልና ኑ ታረቁ እያልን ትውልድን እንድንጠራ የወንጌልን ቃል ባፋችን አድርገሃልና በእውነት ስለዚህ ታላቅ ዕድል ስለመመረጣችን ያንተን በጎነት ልንናገር ጌታ ሆይ ይህንን ታላቅ ዕድል ባንተ አግኝተናልና እናመሰግንሃለን። ዛሬ ለኔና ለህዝብህ ማስተዋልን ስጠን ጌታ ሆይ። ለአገልጋዮች ለመሪዎች እግዚአብሔር ሆይ እንደ ታማኝ ቆጥረ እናገለግልህ ዘንድ ጌታ አገልግሎትን ይህን የከበረ ስራ ጌታ ኢየሱስ በቀራንዮ መስቀል ላይ ህይወቱን የሰጠለትን ታላቅ ስራ በደሙ የዋጃትን ቤተክርስቲያንን እናገለግል ዘንድ እንደ ታማኝ እንደ ባላደራ ቆጥረ የሰጠህን ሰዎች
በማስተዋል በትውልዳችን መካከል በሰጠን በዚህ ዘመን እንድንንቀሳቀስ በኢየሱስ ክርስቶስ ስም እንድትረዳን እኔ ጸልያለሁ። ጌታ ሆይ ለምድራችን ለኢትዮጵያ በእነዚህ ባሳለፍናቸው ሳምንታት በምድር ሁሉ ዙሪያ የተጮኸውን የተለቀሰውን እግዚአብሔር ሆይ ምልጃ ሁሉ ሰቆቃ ሁሉ እግዚአብሔር ሆይ የፈሰሰውን እንባ ሁሉ ስላየ ስለሰማህ እግዚአብሔር ሆይ ሰምተም ስለመለስክ ጌታ ሆይ በቃ ስላልክ እግዚአብሔር ሆይ የብዙ ሰው ሕይወት ሳይፈስ ጣልቃ ስለገባህ ጌታ ሆይ እኔ አመሰግንሃለሁ ለምድራችን ጌታ ሆይ አንተ ረፍትን ስለሰጠ የፈራነው ነገር ስላልሆነ በኢየሱስ ክርስቶስ ስም ክብር ሁሉ ላንተ ይሁን። ጌታ ሆይ ለምድራችን የምታስፈልጋት የናቁህና ወደ ጎን ያስቀመጡ አናጺዎች አዋቂዎች እኛ አምላካለን እኛ አስፈልግንም ብለው የናቁህ የማዕዘን ራስ ኢየሱስ በዚህ በማዕዘን ራስ የሚያምን ማንም አያፍርም ይላልና ጌታ ሆይ ኢየሱስን አንተን ለምድራችን ለኢትዮጵያ እንሰብክሃለን። ለኢትዮጵያ መፍትሄ ኢየሱስ የእግዚአብሔር ልጅ አንተ የመስቀልህ ቃል ብቻ ነው የማዳንህ ወንጌል ብቻ ነው ለኢትዮጵያ መፍትሄ ጌታ ሆይ በዘር በነገድ በቋንቋ በጎሳ በሰፈር እየተባላን ጌታ ሆይ ትውልድ ሊጠፋ ነው። የሚቀጥለው ጄኔሬሽን ህፃናቶችን በጡጦ እየበጠበጥን የምናጠጣቸው ዘርን ነገድን ጥላቻን ሆኗል ጌታ ሆይ እባክህን እግዚአብሔር ሆይ ተንኮል የሌለበትን የቃልህን ወተት በጡጦ እየበጠበጥን ህፃናቶችን እንድናጠባ ጌታ ሆይ ቲኔጀሮችን እንድናጠባ ወጣቶችን ጎልማሶችን ለአሮጊቱ ሳይቀር ጌታ ሆይ ተንኮል የሌለበትን የቃልህን ወተት ብቻ መጋት መስጠት መጋበዝ እንዲሆንልን ለኛ ለቅዱሳን ባንደበታችን ላይ የጽድቅህ ቃል የፍቅር ቃል የምህረት ቃል ብቻ እንዲነገር በኢየሱስ ክርስቶስ ስም እኔ ጸልያለሁ። ጌታ ሆይ ግድ ይለናል ምድራችን ስትፈራረስ ግድ ይለናል ወጣቱ ጌታ ሆይ ደሙ ሲፈስ ግድ ይለናል ጌታ ሆይ አዛውንቶች መጦሪያ አጥተው እግዚአብሔር ሆይ ያለ ልጅ ያለ ጧሪ ያለ ቀባሪ ሜዳ ሲቀሩ ሲንከራተቱ ምድራችን ጌታ ሆይ ስትሸማቀቅ ማየት እኛ ሴፍ ቦታ ልንሆን እንችላለን። ግን እግዚአብሔር ሆይ እንዴት ዝም ማለት ይሆንልናል? ጌታ ሆይ ነህምያ እንዳለው እኔና አባቶቼ በድለናል እንዳለው እንጸልያለን። ዛሬም ጌታ በፊትህ እንጮሃለን። እኛ ሁላችን በድለናል። አባቶቻችን አያቶቻችን ቅድመ አያቶቻችን የዘሩት ያግፍ ያተንኮል ጌታ ያክፋት ያምቀኝነት ጥንቆላው መተቱ ድግምቱ አጋንንትን ያመለኩበት እግዚአብሔር ድንጋይን ቅቤ እየቀቡ እንጨቱን ቅቤ እየቀቡ በየጋራ በየሸንተረሩ መስዋዕት ያቀረቡበት ያ ሁሉ ርኩሰት ያ ሁሉ መርገም ይኸው ጄኔሬሽን እያጨደ ነውና እንጸልያለን። በጌታ በኢየሱስ ምህረት አድርግልን ለኛ ለትውልድ ጌታ በዚህ ዘመን ላለነው ትውልድ ምህረትን ጠይቀሃለን። የአያት የቅድመ አያቶችን የአባቶቻችንን ኃጢአት በደል ሁሉ በጌታ በኢየሱስ ደም እንድታጥብ ምድራችንን ኢትዮጵያን ይቅር እንድትላት ነው ጸልያለሁ። እባክህ እግዚአብሔር እንደ ጋሪ ፈረስ አይኑ ጌታ ግራና ቀኝ የተከለለበትን ይሄንን ጄኔሬሽን ይሄን ወጣቱን ትውልድ ማስተዋል ያቃተውን ወደ ግራ ወደ ቀኝ ማየት ያቃተውን እግዚአብሔር ሀገሩን ምድሩን ትውልዱን እያጠፋ ያለን ቅርሱን እያጠፋ ያለውን ማስተዋል እንድትሰጥ በምድራችን ላይ አንተን የማወቅ መንፈስ እንዲገለጥ ኢየሱስ ስምህ በኢትዮጵያ ላይ እንዲከብር በጌታ በኢየሱስ ስም እኔ ጸልያለሁ። ኦ ሃሌሉያ ጌታ ሆይ የጽድቅ አገልጋዮች ይነሱ የመስቀልህን ቃል የተሰቀለውን ኢየሱስንና ኢየሱስን ብቻ የሚሰብኩ የሚያስተምሩ የሚዘምሩለት ሴት ወንድ ልጆች እንድታስነሳ የጨከኑ እንዲነሱ በቅድስና በጽድቅ የሚሄዱ እንዲነሱ ታረቁ ተመለሱ መፍትሄው ኢየሱስ ነው የሚሉ ኃያላኖች እንዲነሱ እግዚአብሔር ሆይ ወደ ፖለቲካው እንዲገቡ ወደ ፓርላማ እንዲገቡ የጽድቅ ተጽዕኖ እንዲያመጡ በጌታ በኢየሱስ ክርስቶስ ስም እንጸልያለን። እንደ አቢጊያ አይነቶችን ጌታ ሆይ ሴት ልጆችን ወንዶች ልጆችን እንድትልክ በኢየሱስ ስም እንጸልያለን። በጌታ በኢየሱስ ወደ ምድራችን ጌታ ሆይ የተቀቡ የእውነትን ወንጌል የሚናገሩ ተጽዕኖ የሚያመጡ ትውልድን ዝም የሚያሰኙ አመጽን ጸጥ የሚያሰኙ ጌታ ሆይ ኃያላን ወንድና ልጆች ሴት ልጆችን እንድታስነሳ በኢየሱስ ስም እንጸልያለሁ። ጌታ ሆይ ለኛ ለሕዝብ ለቅዱሳን ማስተዋል ስጠን። ለተጠራንበት እውነን መኖር እንድንችል እርዳን። ብርሃናችን በሰው ሁሉ ፊት ይብራ በኢየሱስ ክርስቶስ ስም
ባክን ከእንቅበታች ከአልጋ በታች አልጋ ስር ብርሃናችን አድርገን በጨለማ እየዳከረን ያለነውን ጌታ ሆይ ወደ ማስተዋል እንድትመልሰን ዛሬ ንስሐ ህይወት እንድትሰጠን እግዚአብሔር በየሶሻል ሚዲያው ጥላቻን መገዳደልን እግዚአብሔር ሆይ መራራቅን ክፋትን መርዝን የእግዚአብሔርን ቃል እየጠቀስን ጌታ ሆይ አንተን ደስ የማያሰኝ አመጽ ያደረግንን ሁሉ ዛሬ በንስሐ እንድትመልሰን እግዚአብሔር ችግር የለውም እያለን ጌታ ሆይ በቃል እየደገፈን አመጻችንን ጌታ ሆይ የቆምነውን ሁሉ ከክፋታችን እየመለስ ዛሬ በኢየሱስ ስም እንድትባርከን እኔ ጸልያለሁ። እርዳን እግዚአብሔር ሆይ እርዳን ጌታ ሆይ በዘመናችን ያንተን ሐሳብና ፈቃድ እንደ ዳዊት አገልግለን እንድናልፍ የጸጋህ ጉልበት ያግዘን ይብዛልን ጸጋህ ጌታ ሆይ ኦ ሃሌሉያ ጠላታችን ዲያብሎስ በኢየሱስ ስም ይመታ በእኛ መካከል እድል አያገኝ የክፋት ልጅ አመጻን አይጨምርብን ጠላት አይጠቀምብን ቤተክርስቲያን አትነወር ቤተክርስቲያን አትናቅ አትሰደብ ጌታ ሆይ ቤተክርስቲያን አትደበላለቅብን ቤተክርስቲያን ጌታ ሆይ የሸቀጣ ሸቀጥ መሸጫ ገበያ ጉሊት ሆናባለች በኢየሱስ ክርስቶስ ስም ጌታ ሆይ ቤቴ የጸሎት ቤት ይባላል እንዳልክ ጌታ እንድታጠራ ቤትህን እኔ በኢየሱስ ስም ጸልያለሁ ውሸተኞችን ሐሰተኞችን እግዚአብሔር ከሃዲዎችን ጨካኞችን ጌታ ሆይ አንተ እንድትገልጥ ጌታ ሚስጥራቸው እንዲጋለጥ ስራቸው እንዲጋለጥ ጌታ ሆይ ዘወር እንድታረግ ባክን ትውልድ እንዳይስት በኢየሱስ ክርስቶስ ስም እጅህ ጣልቃ እንድትገባ ነው ጸልያለሁ። ሃሌሉያ አመጽ ሁሉ ይጋለጥ ተንኮል ሁሉ ይጋለጥ ጌታ ምድራችን ላይ የተሰራ ያለ አንደርግራውንድ የተዘጋጀ የተመከረ ያለ ትውልድን የሚያጠፋ ማንኛውም አጋንንታዊ ምክር በዘር በነገድ በቋንቋ ተሸሽጎ እየሰራ ያለ ገዳይ መንፈስ ደም አፍሳሹ መንፈስ በኢየሱስ ስም አንተ ጌታ ሆይ ለነገስታት እንድታጋልጥ እኔ ጸልያለሁ። ጌታ ሆይ ለፖሊሶች እንዲጋለጥ በነገስታት ፊት እንዲገለጥ ጌታ ሆይ ተንኮላቸው እንዳይሰምር ጌታ ሆይ ሴራቸው እንዲከሽፍ እንደ አኪጦፌል ሲመካከሩ ምክራቸውን ስንፍና እንድታረገው በኢየሱስ ክርስቶስ ስም እኔ ጸልያለሁ። ሲመካከሩ ቋንቋቸውን ደበላልቀው ጌታ ሆይ አይስማሙ በኢትዮጵያ ላይ የሚመከር ምክር አይሆንም በኢየሱስ ስም እግዚአብሔር ሆይ በዚህ በሚሰራው በህዳሴ ግድብ ዙሪያ እግዚአብሔር ሆይ ግብጽና ሱዳን ጌታ ሆይ በገንዘባቸው በኃይላቸው በልዩ ልዩ ውሸትና ማስመሰል በምድራችን ላይ ጌታ አንደርግራውንድ የሚመክሩትን ምክር የሚሄዱበትን ስውር መንገድ በኢየሱስ ስም ከንቱ እንድታደርግ ጸልያለሁ። በሚሰሟቸው ሁሉ ጆሮ ነገራቸው የቀለለ ይሁን በኢየሱስ ስም ተቀባይነት ይጡ በጌታ በኢየሱስ ስም ለምድራችን አንተ እንድትሟገትላት እንጸልያለን። ለምድራችን አንተ መልስ እንድትሰጥላት እንጸልያለን። የኃያላንን ሁሉ ልብ ጌታ ሆይ ወደ ኢትዮጵያ እንድትመልስ እግዚአብሔር ለእውነት መፍረድ ለእውነት መቆም እንዲሆን በኢየሱስ ክርስቶስ ስም አንተ እንድትነሳ እንጸልያለን። ሃሌሉያ እግዚአብሔር ሆይ ተባረክ ክብር በሰማይ ክብር በምድር ላንተ ይሁን አንተ ጸሎትን የምትሰማ የቅርብ አምላክ ነህ ጸሎታችንን ስለሰማ ጌታ ሆይ በዛሬው ቀን በምድር ሁሉ ዙሪያ የሚጸለየውን የሚጮኸውን ሁሉ ሰምተ መልስ ስለሰጠ ያልጸለይነውን ሁሉ አብዝተ ጨምረ ስለመለስክልን እናመሰግንሃለን። እግዚአብሔር ሆይ ህዝብህን አንተን በማወቅ እንድትባረክ በጨለማ የሚሄድ ህዝብ ብርሃን አየ ተብሎ እንደተጻፈ አሁን በጨለማ ሆነው ግራ ለገባቸው ድንግርግር ላላቸው የእውነት ወንጌል እንዲበራላቸው ጌታ ለተጨነቀች ነፍስ ራስን እንድትገልጥላት ጌታ ልባቸው የቀለጠ ማን መንገድን ያሳየን ማን እውነትን ያሳየን የሚሉትን እግዚአብሔር ሆይ እንድታገናኘን ወደኛ እንድታመጣ እግዚአብሔር ወደ መንገዳቸው አቅጣጫን እንድትመራን በኢየሱስ ክርስቶስ ስም እንጸልያለን። ጌታ ሆይ ለትውልድ የመዳን ምክንያት አድርገን እግዚአብሔር ለዚህ ትውልድ ብርሃን አድርገን ተጠቀምብን። እግዚአብሔር ሆይ ቤተክርስቲያናችንን ባርክ የሰጠህንን የሊድስን ከተማ ባርክ የሊድስን ጌታ ሆይ የከተማዋን በር በኢየሱስ ክርስቶስ ስም አንተ ከፍተህ ሰጥተህናልና እንወርሳታለን በስምህ በኢየሱስ ስም እንበዘብዛለን። ይሄ መጪው ጊዜ የአጨዳ ጊዜ ነው። ይሄ መጪው ጊዜ እግዚአብሔር የመከር ጊዜ ነው። አንተ አብረህን ስለምትወጣ ክብር ምስጋና ታላቅነት ለስምህ ይሁን። ሃሌሉያ ኢየሱስ ክርስቶስ ጌታ ነው። ክብር ሁሉ ላንተ ይሁን። ሃሌሉያ ይሄንን ሁሉ በጌታ በኢየሱስ ስም ብለን ጸለይ። ጌታ ይባረክ። ኢየሱስ ጌታ ነው ወገኖቼ። እግዚአብሔር ጸሎታችንን ሰምቷል። ስለ ምድራችን ስለ ራሳችን ደግሞ ስለ ክርስቶስን ቤተክርስቲያን ጸልየናል። ይሄን ሁሉ እግዚአብሔር ሰምቷል።
ክብር ለጌታ ይሁን። እግዚአብሔር አምላክ ዘመናችሁን ይባርከው። ተባረኩ ወገኖቼ። እንደ እግዚአብሔር ቃል እንድንኖር ጌታ ጸጋውን ያብዛልን። ክብር ሁሉ ለእግዚአብሔር ይሁን። የጌታ ሰላም ከእናንተ ጋር ይሁን። መልካም ሳምንት ይሁንላችሁ። ተባረኩ። ባይ ባይ።